ዛሬ ደግሞ ማሳያችሁ ቡላ በቂንጬ እንዴት እንደሚሰራ ነው። ሙሉ ፕሮሰሱን በዚሁ ታዩታላችሁ። ሰብስክራይብም እያደረጋችሁ ድጋፋችሁን አሳዩኝ። በዚህ የተለያዩ የምግብ ኮንተንቶችን እሰራላችኋለሁ። እና መጀመሪያ የምናደርገው ውሃ ነው። ውሃ መጠነን ካፈላን በኋላ እንደ ብዛታችን ብዙ ከሆነን በዛ አድርጋችሁ ቂንጬውን ከአንድ ቀን በፊት ቀቅለን ያዘጋጀነው ሊሆን ይችላል። እሱንም እንጨምራለን። ወፈር እንዲል ከፈለጋችሁ ቂንጬና ቡላውን ማብዛት ትችላላችሁ። ከዛ ሚጥሚጣም እንደዚህ ውስጥ ነው የምንጨምረው። አንድ ማንኪያ ሚጥሚጣና አንድ ማንኪያ ጨው አድርገን እሱ እስኪፈላ ከድነን ቡላውን ውሃ ውስጥ የነከርነውን ቡላ ማዘጋጀት እንጀምራለን። ውሃ እያደረጋችሁ እስኪቀጥን ድረስ እንደዚህ መበጥበጥ ነው። ባለፈው በአጃ ነበር አሰራር ያሳየዋችሁ። ዛሬ ደግሞ እንዲህ በቂንጬ እያሳየዋችሁ ነው እና እንደምትወዱት ተስፋ አደርጋለሁ። ይሄንን በየቤታችሁ ሆናችሁ መሞከር ትችላላችሁ። ከዛ እንደዚህ ፍልቅልቅ ብሎ ከፈላለን በኋላ ያዘጋጀነውን ቡላ ጨምረን እጃችን ሳያርፍ እንዳይጓጉል ማማሰል ነው። አሁንም ሁለት አይነት የቡላ አሰራር ይቀረኛልና እነሱንም ማሳያችኋለሁ። እዚህ ጋር ውሃ የተጠቀምኩት እንዲያፍታታው ነው። ትንሽ ጊዜ ውሃ ጨምራችሁ ከናችሁ ትተውታላችሁ። እስከዛ ደግሞ ለመብላት ባዘጋጃችሁት እቃ ላይ ቂቤ አቅልጣችሁ ለማዘጋጀት ቂቤውን ታሞቁታላችሁ። ባታሞቁትም ግን ችግር የለውም፣ ትኩስ ስለሆነ ራሱም ይቀልጣል። ላሞቀው ካላችሁ ግን እንደዚህ እቃ ውስጥ አድርጋችሁ ባዘጋጃችሁት እቃ ላይ ለማድረግ ታሞቁታላችሁ። እንደዚህ ከለሩን ሲቀይር ቡላችን ደርሷል ማለት ነው። የቀለጠውን ቂቤ እንደዚህ አድርገን ሁሉም ቦታ ካዳረስ ነው በኋላ ቡላውን አድርገን አስተካክለን መመገብ ብቻ ነው። ለምትሰጡኝ ሁሉ ድጋፍና አክብሮትን በጣም አመሰግናለሁ። ማማዩም ደግሞ ከምታዘጋጃቸው ውስጥ ምርጥ የክትፎ ቂቤ፣ የባልትና ውጤቶች፣ ኬተሪንግ አገልግል የክትፎ ፓኬጅም እንዲሁ አላትና እሱንም ኦርደር ማድረግ ትችላላችሁ። ውጭ ሀገር ያላችሁት ወንድሞቼ ደግሞ ነዳያንን መመገብ የምትፈልጉ ከሆነ ሆናችሁ እኛ ጋር ኦርደር ማድረግ ትችላላችሁ። ያለውን ነገር በሙሉ በቪዲዮ እናሳያችኋለን። አምናችሁንም ደግሞ ኦርደር ስለምታደርጉ በጣም እናመሰግናለን። በድጋሚ ሰብስክራይብ ማድረግ እንዳይረሳ። ሁላችን እንዲህ በጣም አሪፍ ሆኖ ከደረሰ በኋላ እኔና ማማዬ ቁጭ ብለን እንደዚህ በልተን ጨርሰን ተነሳን እላችኋለሁኝ። እስከ መጨረሻ ድረስም ስለተከታተላችሁኝ በጣም አመሰግናለሁ። ባይ